ሰላም ሰላም ውድ ቤተሰቦቻችን እንዴት ከረማችሁ? እንዴት ናችሁ? ደህና ናችሁ ወይ? ቤቱን ሰብስክራይብ በማድረግ ጀምሩ። ዛሬ እንግዲህ በጣም አምሮብኝ ነው የመጣሁት። የጎጃም ቀሚስ በጣም የሚያምር የዘጌ ጽድት ያለ ቀሚስ ይዤላችሁ መጥቻለሁ። እኔ የለበስኩት የእጅ ጥልፍ ነው። እዚህ ጋር እንደምታዩት የሲንጀር ጥልፍ ነው። የጎጃም ቀሚስ እንዴት እንደሚሰራና በሲንጀር በእጅ ጥልፍ እንዴት አድርገን ውብና ቆንጆ አድርገን ለእናንተ እንደምናደርስ ከነዋጋቸው ጭምር አሳያችኋለሁ። እስከ መጨረሻው ተከታተሉን። እኔ ከለበስኩት ሲጀምርላችሁ በጣም በውቅ ጠላፊዎች የተሰራ ከፊት ለፊቱ ያልተንጠለጠለ በጣም የሚያምር ጽድት ያለ በትፍትፍ መቀነት የተሰራ የእጅ ጥልፍ ነው ማሳያችሁ። በጣም ነው የሚያምር ከለር አገባቡ ባህሉ ቱባውን የጠበቀ በጣም የሚያምር የእጅ ጥልፍ ነው ማሳያችሁ። እኔም ማሳያችሁ ቀሚስ እንግዲህ እኔ የለበስኩት የእጅ ጥልፍ ነው። አንገቱ ቪ ሆኖ እጅጌ ዝርግፍ በቃ ትክክለኛ የጎጃም ቀሚስ ጽድት ያለ በእጅ ጥልፍ የተሰራ በጣም ቀለል ካለ ፈትል ነው የተሰራው እና ክሮቹ በሱፍና በሳባ ተውበው ጽድት ተደርገው አይነጫጩም። በጣም ጽድት አድርገን የሰራንላችሁ። ይሄ ቀሚስ እንግዲህ ለቤተሰብ አንድ ላይ በግሩፕ ማዘዝ ትችላላችሁ። በግሩፕ ስታዙ ውበቱ ይጨምራል። እንዲሁም ደግሞ የዋጋ ዲስካውንት አለው። ሀገር ውስጥ ላላችሁ ፍሪ ዴሊቨሪ ነው ያለን። ውጭ ላላችሁ ሰዎች ደግሞ ከ3 እስከ 7 ቀን በዲኤችኤል ያላችሁበት ድረስ እንልክላችኋለን። በጣም ነው የሚያምር። ለወፍራምም ለቀጭንም ለሁሉም የሚሆን ፍሪ ሳይዝ ነው። ቁመታችሁን ብቻ ነው የምትነግሩን። ይሄ መለካት አይጠበቅባችሁም። በጣም ፍሪ ሳይዝ ነው። ወገቡም ላይ ደግሞ ላስቲክ አድርጊልን ማለት ትችላላችሁ። እኔ የለበስኩት ምንም አይነት ላስቲክ የለውም። በመቀነት የሚደረግ ነው። ለቤተ ክርስቲያን የሚሆን በጣም ትልቅ ነጠላ አለው። ለልጅ ለአዋቂ እድሜ አይመርጥም። ይሄ ቀሚስ ለሁሉም የሚስማማ በጣም የሚያምር ፈትል እንግዲህ እንደምታውቁት ሁሌም እንደምላችሁ እየታጠበበት ሲሄድ በጣም ትልቅ ውበት እየሰጠው የሚሄድ ልብስ ነው። እኛ ጋር እንግዲህ በራሳችን ሸማኔ በራሳችን የእጅ ጠላፊዎች ነው የሚጠለፈው። ከፊት ለፊቱ ፉን ማለት መስቀሉ እንዲሁም ደግሞ ፈትሉ የመነጫጨት ምንም አያሳስባችሁም። ጽድት ጥድት ተደርጎ ቱባ ባህሉን ጠብቆ ይሰራል። እንዲሁም ደግሞ ሙሉ ፉል ሴት አብሮ ጌጧለን። ጌጣጌጡን በሌላ ቪዲዮ የጎጃምም የጎንደርንም ያሉትን የባህል አልባሳቶች እንዳለ ጌጣጌጡን አሳያችኋለሁኝ። በጣም ነው የሚያምር እና እናንተም እዘዙ በግሩፕ ናችሁ። እኔ በጣም ወደው ቀሚስ ነው። በአረንጓዴ መሰራት ይችላል። የተለያየ አይነት ከለር እንደናንተ ፍላጎት። ይሄ የከስተመሪ ፍላጎት ነው። አጋጣሚ የልጅና የባለቤቷና የልጇ ወርክሾፕ ላይ ሆኖ ነው እንጂ አሳያችሁ ነበረ። በጣም የሚያምር ለልጆች ለወንዶች በግሩፕ ስታሰሩ ደግሞ በጣም ትልቅ ቅናሽ እናደርጋለን እና ይሄን ቀሚስ ጽድት ጥርት ተደርጎ ተሰርቶ ልቅም አድርገን በእጅ ጥልፍ አሰርተን የሚወስደው ጊዜ 1 ወር ነው እና ቀደም ብላችሁ ዘዙስ። በእጅ ጥልፍ ስታዙ እንግዲህ ጊዜ ነው። በጣም ልስልስ ያለ በጣም የሚያምር ብዙዎቻችሁ ወዳችሁ ደጋግማችሁ የምታዙኝ ቀሚስ ነው። እንዲሁም ደግሞ ይሄ ቀሚስ በዘጌ በቁልፍ መሰራት ይችላል። የጎጃም ቀሚስ፣ የጎንደር ቀሚስ፣ የተለያየ የፈትል የራያ ቀሚስ፣ የሸዋ የተለያዩ አይነት ቀሚሶች ስታሰሩ ምን ይሆናል መሰላችሁ? አንዴ ነው የምታሰሩት። የእድሜ ልክ ቀሚሶች ናቸው። እየታጠበ ሲሄድ ሁሌም የሚያምር የጎጃም አንድ ካላችሁ በቂ ነው። በተለያየ አይነት በቀጭን ማሰራት ትችላላችሁ እና ይሄን ቀሚስ ጽድት ጥርት አድርገን በእጅ ጥልፍ ክሽን አድርገን በትልቅ ነጠላ በትፍትፍ መቀነት ሰርተን ወደ እናንተ በ19,000 ብር እናቀርባለን። ወደ ቀጣይ ልብሴ ደግሞ ሲሄድ ይሄኛውን እንግዲህ እዩት። የሲንጀር ጥልፍ ራሱ ጭራሽ አይመስልም። እዚህ ጋር የተጠቀምነው ሙሉ በሙሉ የተሰራው በሳባ ክር ነው። አንገቱ ቪ ነው። የፎቶ ልብስ ነው። ደንበኛዬ 2 ፍሬ ነው እንዳጋጣሚ ያዘዘችኝ። እጅጌው ዝርግፍ ነው። በጣም የሚያምር ጽድት ያለ ከፊት ለፊቱ ያልተንጠለጠለ ፈትሉ ያልተነጫጨ እንደዚህ እንደኔ ቀሚስ እንደምታዩት ትፍትፍ መቀነት አለው። ይሄኛውም በጣም ነው የሚያምር። 2 ፍሬ ነው ደንበኛ ያዘዘችኝ ከውጭ ሀገር። ፍሬ ሳይዝ ነው እንዳልኳችሁ። ቁመታችሁን ብቻ ነው የምትልኩት። በጣም ነው የሚያምር። በሲንጀር እንደዚህ ጽድት ጥርት አድርገን በ15,000 ብር ለእናንተ ይዘንላችሁ መተናል። ይሄ ቀሚስ ደግሞ ነጠላና መቀነት አለው። እንዲሁም ደግሞ የተለያዩ ከዚህ ቀሚስ ጋር የሚያላብሱ ጌጣጌጦች አብረውታሉ። ለህፃናት፣ ለእናት፣ ለአባት፣ ለአዋቂ ማዘዝ ትችላላችሁ። ሁሌም እንደምላችሁ ደግሞ በግሩፕ ስታዙኝ በጣም ትልቅ ዲስካውንት አለው። ሀገር ውስጥ ላላችሁ ደንበኞቼ ፍሪ ዴሊቨሪ ነው። ውጭ ያላችሁ ደንበኞቼ ደግሞ ከ5 እስከ 7 ቀን ባለ ጊዜ ውስጥ በዲኤችኤል በፈጣን መልእክት እንልክላችኋለን። ወገቡን ላስቲክ አድርግልን ብትሉ ይቻላል። አንገቱን በ4 ማዕዘን መጠለፍ ይችላል። የፈትል ልብስ እንደምላችሁ ሁሌም በራሳችን እጅ ሸማኔዎች
አሰርተን እንደምታዩት የሲንጀር ጥልፉ ራሱ መንጠልጠል የሌለው ጽድት ጥርት ያለ በሳባ ክር የተሰራ ንጹህ ልብስ ማይነጫጭ በጣም የሚያምር የቤቱ በቃ የፈትል ልብሶች ምንም ማያሳስብ ከሸማኔ እስከ እጅ ጠላፊ ማሳየት እችላለሁኝ በቀጣይ ቪዲዮ። በጣም የሚያምር ነው። እናንተም በተለያየ ከለር እና በተለያየ እድሜ ሆናችሁ በግሩፕ ሆናችሁ እዘዙን። ትልቅ ዲስካውንት እናደርጋለን። ጥሎች ላለባችሁ፣ ሰርግ፣ ሽምግልና ላለባችሁ ተመራጭ እና ቆንጆ የሆነ ቀሚስ ነው። እዘዙ፣ ያላችሁበት እናደርሳለን። ስለምታዙኝ፣ ሳፖርት ስለምታደርጉኝ፣ ሁሌም ስለምታበረታቱኝ እወዳችኋለሁ። ቤቱን ሰብስክራይብ አድርጉ። በሌላ የጎጃም ቀሚስ እስክንገናኝ ባይ